ከገባው ይኸው 3 ወሩ ሰውየው እሺ ነበር። እሱን ነገር እሺ አውርተሽ ነበር። ትዝ ይለኛል። እና ስለዚህ ምን ማድረግ እንዳለብኝ ወላሂ ጥያቄ ዳይሬክትሊ ምንድን ነው አሁን የምትፈልጊው አንቺ? እኛ እንድንረሽ የምትፈልጊው ምንድን ነው? እኔ በቃ አሁን የምፈልገው አሁን የወር ሰማ ሞልቶ ደግሞ ይሄን ብርን ካልሰጠችኝ ደግሞ እዚህን በምሰጥበት አቅጣጫ ተሰጠች ወረቀቴን ትስጠኝና የመክፈል አቅም ከሌላቸው ወረቀቴን ሰጠውኝ እኔ እንዲህ ሀገር እሰራለሁ። እንደ ስራ ነው የወጣሁት። ወረቀቴን ተበላሽቶ አንተ ጠብቅ። እኔ ኤምኬ አይደለሁም እንዴት እንደምሰራለን። ይሄ በቀደም ለታ እዚህ አዋጡ ብሎ ለምኖ መጥቶ ትዝ ይላችኋል። ከአርብ ቀን ነው ምናምን እንዲያዋጡለት ምናምን እዚህ አምጥቼ ለካ የልጅቷን ፎቶ ቀርጾ የልጅቷን ፎቶ ራቁት ፎቶ ቀርጾ ልጅቷን ለካ ከኢትዮጵያ ትራንስፖርት አምጪ እያለ አንተ ቆይ ጠብቅ። እንደዚህ አይደለም የሚሄድብህ። አንተ ጠብቅ። የልጅቷን ፎቶ ቀርጸህ አንተ ልጅቷን ገንዘብ አምጪ እያልክ እያስፈራራ እየላክ እንደገና ኤምኬ ቤት ገብተህ የትራንስፖርት ገንዘብ አዋጡልኝ ብለህ መጣህ አይደለ? አሲዳ እንቅል እንዳንተ አይነቱም ወንድ ይባላል። አሁን እኔ በቀደም ሊረዳ መስሎኝ ትክክለኛ እናንተ ፊት መጥቼ ፊቴን አጋልጬ እርዱት ምናምን ብዬ ሄዳለሁ። ለካ እሱ ሌላ ድራማ እየሰራ ነው ከጎን። የልጅቷን ፎቶ መሳፈሪያ የላከችለት ትኬት የላከችለት እሷ ነች። የመሳፈሪያ ትኬት የላከችለት እሷ ነች። ድጋሚ ደግሞ አሁን የአውት ፓስ ገንዘብ ካላመጣሽ ፎቶሽን ለቃለሁ እያለች ልጅቷ እሪ። እኔ የመሲን ቁጥር ሰጥቻታለሁ፣ የሙኒትን ቁጥር ላይ ሰጥቻታለሁ። ምክንያቱም እኔ የሴት ቪዲዮ አላይም የቀረጽከው። ይቅርታ ወደኛ ከአማኑኤል ያመለጡ ሰዎች ሪፈር አትጻፉብን እባክህ። አይ እኔ ለመሰለሽ መሲ እኔ ያው ለእኔ እንዳትልክልኝ እኔ ወንድ ስለሆንኩኝ የቀረጻትን እዛ ለእናንተ እንድልክ ያንችንና ምን አባቷ ትሰራለች እስከ መቀረጽ? እኔ ምን አውቃለሁ። አሁን ከሷ ደም ታለቅሳለች ውስጥ ላይ እሱ እየገባ እዚህ ይፋንናል። በቀደም ለታ መዋጮ ብሎ እኔ ደግሞ የምር መስሎ መሳፈር የለውም ብዬ ህዝቡን እያልኩኝ አስቸግራለሁ። ምን ችግር አለ? ልጁ እዚህ ካለ ለእነ ይሳቅ አሳልፎ መስጠት እዚህ ነው ለቅልቦች አለቀ። ለይሳቅ እንሰጠዋለን። እዚህ ነው ያለው። ፎቶ አለ ምን አለ ምን አለ ምን አይነት ደፍ ላክልኝ። ይሳቅ እንትን ለውና ለይሳቅ ደውልና ለይሳቅ ባለፈው የተሸኘውን ልጅ አታውቀውም እንዴ? እችን ብቻ ቃላት ለልጅቷ ሪከርድ ስላደረገላት ግን እስከ መቀራረጥ ምን አስኬዳቸው? እንደው እውነቱን ቅንጩን እናውራና በቪዛ ተገናኝተው ነው። ኧረ እኔ ምን ታለቅሳለች ነው የምገልጽሽ። ካለ ታለቅሳለች። ካምፓኒ ውስጥ አልሰራም እያላት ገና ገንዘብ እንድትልክ መሳሪያ ወደ ኢትዮጵያ እንድትልክ ምናምን በቃ እያስፈራራት ነው። ጓደኛዬ ነው እና ጓደኛዬ ነበር ነው የምትለው። አሁን የመጨረሻ ተበዳድራ ኢትዮጵያ ውስጥ ገንዘብ የለም ብላ መሳፈሪያ ላከችለት። የትኬት የአውት ፓስ ካላች በሰከንድ ውስጥ ቴሌግራም ላይ ሸጠዋለሁ። ያ ያለበት ሪከርድ አለ። እሱ ያለችው ይሄ እንደዚህ ያለ ልካልኝ ያለችው። ኦኬ እዚህ ያለ ልጁ አስገባው አንዴ። እዚህ ነው ያለው ልጁ አለ። እንግዲህ አይገባልሽም። አሁን እኮ ሹልክ ብሎ ሁለት ያየሁት። አሁን ገና ለገና ስለነገረች ለኤምኬ ነግሬዋለሁ ስላለችው እየደነገጠ ነው እየገባ የሚወጣ። ኦኬ ፎቶ ስልክ ቁጥሩን እና እሱ ያለበት ከዛ እንትን እንላለን። ለይሳቅ እንሰጠዋለን። ማርያምን እንደዚህ አይነት ጉዳይ ኤምባሲዎቹ ማንቆርታቸውን እያለባቸው ነው። ማይወጣበት አዘቅት ውስጥ ይገባል። ሶሻል ሚዲያ ላይ ራሱ አይወራም። ይሳቅን አሁን አስንሳ ነው 12 ሰዓት ላይ 1 ሰዓት ላይ ይሳቅ እንደውለታለሁ። ስልኩን ምናምን ላክልኝ ፎቶን ስልኩ ከዛ በቃ አሁን በቃ ይሄ ወር ተጨርሶ ብር የማይሰጥ ከሆነ ወረቀቴን ትስጠኝና እኔ ደግሞ ለስራ ነው የመጣሁት እሰራለሁኝ። ወረቀት እዛ መብት የለሽም ብላኝ እኔ 4 አመት አንድ ያዳምጥ። ሌቨር ትደውያለሽ። ሌቨር ትደውይና 4 አመት እጃዛ ወጥቼ አላውቅም። ተሳፍረሽ ታውቂያለሽ? አልተሳፈርኩም መሲ። የመጣሁት ተቢሮ ነው የመጣሁት። ማርያም እንዳዳምጪ እየነገርኩሽ እኮ ነው መፍትሄው። በቀደመታ እኛ ጋር መታ የነበረችው ልጅ ሌቨር ደውዬ ስለምን ከሰስኩላት ማለት ነው። ሌቨር ከእንትን በአይዞላት ከዛ በኋላ 2 አመት የምትሳፈር ስንት ነው 6 አመት ያልተሳፈረችበትን ብር እሱን እንደገና ደግሞ ደሞዟን ካንስሌሽን ነው የተሰጣት። ስለዚህ ሌቨር ትደውይና እያንዳንዱ ነገር ተሳፍረሽ እንደማታውቂ አረብኛ ታውቂያለሽ አይደለም? 4 አመቴ ነው እዚህ ቤት ሀገር ከመጣሁኝ። ከዛ አንደኛው ምንድነው ስልኩ ሴሙ የእሱ ነው። ተቢሮ አመጣኝ። እሺ ወረቀት አሰራልኩት። ባለፈው አውፍታ ሲመጣ ራሱ አሰርቻለሁ ብሎ ምሎ ወላሂ ወረብንም ብሎ ቁርአን ብሎ ማሬ መፍትሄ እየነገርኩሽ ስለሌላ ነገር ሩቅ አትሂጂ። ያቺ ቀላል ነገር ነው በጣም